ታዋቂው ዩቲዩበር አቤል ብርሃኑ ትልቅ ሽልማት ተበረከተለት። ስለ ሽልማቱ በፌስቡክ ገጹ እንዲህ ብሎ አጋርቶናል። ሽልማት ከዩኤኢ፣ የ10 ዓመት የጎልደን ቪዛ ከተባበሩት አረብ ኤሚሬትስ። ከመወዳት ሀገር ተነስቼ ዓለምን ለማየት ጉዞ ስጀምር የተባበሩት አረብ ኤሚሬትስ የተጓዝኩባት ሁለተኛው ሀገር ነበረች። ከብዙ ሀገራት ጉዞ በኋላ ዩኤኢ ኮንቴንት ክሬተር ዘርፍ የ10 ዓመት ጎልደን ቪዛ ሰጥታኛለች። በሄድኩበት ሁሉ ሞገስ ሆኖ ከፊቴ የቀደመ መንገድ ለሚያቀናልኝ፣ በወቅቱ ቅዠት የሚመስለውን ዓለምን ዞራለሁ የሚለው የልጅነት መሻቴን ላልከለከለኝ አምላኬ ቅዱስ እግዚአብሔር ምስጋና ይሁን ብሏል። ይህ የጎልደን ቪዛ ወደፊት ለምሰራቸው በርካታ ዓለም አቀፍ የጉዞ የዶክመንተሪ እና ተያያዥ ስራዎች ከፍተኛ በር ይከፍትልኛል። ሁሌም ከጀርባ የሆናችሁ ለኔ ቆሞ መታየት የደከማችሁ በማህበራዊ ሚዲያ ስራዎችን የምትከታተሉ በሙሉ በስም የማልጠቅሳችሁ ሁሉ ከልብ በመነጨ ምስጋና አመሰግናለሁ። ሽልማቱና ስኬቱ የእናንተም ጭምር ነው። ይህን እድል የሰጠኝንም የተባበሩት አረብ ኤሚሬትስ መንግስት አመሰግናለሁ። አሁንም ጉዟችን ይቀጥላል ብሏል።